ኤልፓለኛ ጠማማ ነው ቢሆንም አንደባዶ እንደምንም ብለን ሰጥቷል። አለስልሰን አለስልሳችሁ ብዙ ደጋፊ ያለው እንዴ ቡና እንዴ አብነት ሲባል የጊዮርጊስ ፕሬዝዳንት ስለሆነ ነው በብዛት አለ። እሺ በመጀመሪያ ደረጃ ስምሽን ንገሪ። ያቤዝ ግዞ እባላለሁ ከጨርቆስ። ጨርቆስ ብዙ ደጋፊ ያለው እንዴ? ጨርቆስ ብዙ ነው እንዳለ ታዳጊው የቡና ደጋፊ ጨርቆስ። ታው ምንድነው በጣም እንድትወደው ያደረገ ቡና? አረ ቡና ለኔ ምክንያት ንገረኝ፣ ሌሎችም እንዲወዱት። አረ ብዙ ትርጉም አለው ለኔ እንዲህ ነው ብዬ አልገልጸውም። ከቃላትም በላይ ነው ለኔ። ማን ነው መጀመሪያ ጊዜ ስታዲየም ያመጣሽ? እኔ ታላቁ ወንድሜ ነው ያመጣኝ ድሮ ያመጣኝና በጣም ደስ ይላል። የምትወጂው መዝሙርስ? እንጂ ሳዚም ነው ሳዚም ነው ያደኩት በጨቅላ አንደበቴ የልቤ ማተብ መቼ ማይውጣ ቡና ሕይወቴ ቡና ሕይወቴ ያደኩት በጨቅላ አንደበቴ የልቤ ማተብ መቼ ማይውጣ ቡና ሕይወቴ አንቺን መኖር ያላተኔ ቡንዬ ያላተኔ መስካለው በዘመኔ ቡንዬ ሲነቁብኝ እኔ ያመኛል ቡንዬ። በመጀመሪያ ደረጃ እስኪ ስምሽን ንገሪኝ። ስሜ ኢዮብ ይባላል። ኢዮብ ወይ ሰፈር ነሽ? እኔ አብነት ነኝ። አብነት ዛሬ እንዴት ነው? አብነት ብዙ ደጋፊ ያለው እንዴ ቡና? እንዴ አብነት ሲባል የጊዮርጊስ ፕሬዝዳንት ስለሆነ ነው በብዛት አለን። ያው ስሙ ነው እንጂ በብዛት አለን። ሁሉም አካባቢ አለን። በጣም አሪፍ። ስለዚህ ዛሬ ከኢትዮ ኤሌክትሪክ ጋር ጨዋታ አላችሁ፣ ማን ያሸንፋል? ያው ውጤት ኤልፓለኛ ጠማማ ነው ቢሆንም አንደባዶ እንደምንም ብለን ሰጥቷል። አለስልሰን ቡና አለስልሶ አንጀት አርሱ ብለን ጮቤ በቃ አንደባዶን ሰጥቷል። በጣም አመሰግናለሁ ፍቅርሽን ብራዘር። ቡንዬ ያው ለዘላለም ነው እንዴ ምን እስከ ይወጣ አለን ነው በቃ ቡና ካለኛም አለን። በጣም አመሰግናለሁ። አይገልጸውም ምሻባል በመጀመሪያ ደረጃ እስኪ ስምሽን ንገሪኝ። ስሜ ጌታሁን እባላለሁ። እቺ ሰፈር ነው ሰፈርሽ? ከፈረንሳይ ደጋሲዮን። በእውነት ፈረንሳይ እንዴት ነው? ብዙ ደጋፊ ያለው እንዴ ቡና? እንዳለ ይኸውልሽ እዚህ ጋር ያሉት በስሱ ናቸው። ደግሞ ገና እየመጣ ነው። እንዳለ የጊዮርጊስ የቡና ነን አብዛኞቻችን። በጣም አሪፍ። ዛሬ እንዴት ነው የኢትዮጵያ ቡና ከኢትዮ ኤሌክትሪክ ጋር አላቸው፣ ማን ያሸንፋል ትያለሽ? አዎ ታውቂዋለሽ፣ ቡንዬ ነው የሚያሸንፈው። ባያሸንፍም ደጋፊውን ብለን ነው ጨፈራ ፍቅር ብለን ነው የምንመጣው። ያው ይጫወታል ቡና ቢያደርግለት ቢያሸንፍ ስሜታችን ነው። እንዲያሸንፍ ደግሞ ያው ከልባችን እንቋጠራለን። እሺ ለምሳሌ አሁን የመጨረሻው ጨዋታ ላይ ለምሳሌ ሊያልቅ ሊነፋ ነው፣ ተጨማሪ ሰዓት ነው የተጨመረለት። አንድ ጎል ሲያገባ እንዴት ነው ፍቅራችሁን የምትገልጹት? እንዴት ነው? ምን መሰለሽ በቃ አሞሪ ምን አለሽ መሰለሽ በባለፈው ጨዋታ እንደዚህ ተጫዋ አያውቅም ኦልድ ትራፎርድ ተብሏል። ይሄን ስቴዲየም ደግሞ የሆነ በቃ እኔ ህንጻ ያው አርጅቷል ዱቄት ይሆን ነው የሚመስለኝ አባቢ። እሺ እንዴት ነው የሚቀወጠው? እሱን ተይው የቡና ነው አዲያ ለብሼ ስወጣ ከቤት ይጀምራል ጥያቄና ቁጣ በለው እንዴት ይላል ይጠይቀኛል ሰው ካምቦሎጆ ገብቶ አይቶት ሊመልሰው ቡናን መደገፌ እየገረማቸው ጥቅምና ጉዳቱ ምንም ሳይገባቸው ጥያቄያቸው በዛ እንዴ በዛ ጥያቄያቸው ገብቶ ካምቦሎጆ ገብቶ ተዳይሰው በቀላሉ የመለስባቸው በዛው ነው። ስንት ያሸንፋል ትያለሽ? አንድ 2-0 ብለን 2-0 በራስ ኢትዮጵያ ቢና 2-0 ያሸንፋል። እኔ በቃ ቀጥቀጦ ነው 3 ባዶ ብያለሁ። 3 ባዶ እኔ 2-1
በጣም አመሰግናለሁ። ሁለት ባዶ ያሸንፋል። ድል ለኢትዮጵያ ቡና ድል። ደጀም በጣም ኩራት ክብሬ አሰማምሬ ምንም ቢወራ ሁሌም ወደፊት ከቡና ጋራ የተራቤ ባሉባልታ ዞርልኝ ማትሰጥም ቦታ በእግር ኳሱ በንጽህና ባለ ታሪክ ነን ስመገና ነው ስቱና ነው ቡና ታሪኬ ነው ታሪኬ ቡና ነው ታሪኬ ቡና ነው ቡና ታሪኬ ነው ታሪኬ ቡና ነው ታሪኬ ቡና ነው ቡና ታሪኬ ነው አሎ አሎ የቡና ማሊያ ለብሼ ስወጣ ከዚህ ጀምራል ጥያቄና ቁጣ እንዴት ይላል የጠየቀና ካሞሮጆ ገብቶ አይዞህ መልሰው ቡናን መደገፌ እየገረማቸው ጥቅምና ጉዳቱ ምንም ሳይገባቸው ጥያቄያቸው በዛ እንዴት ላስረዳቸው እንዴት ላስረዳቸው በዛ ጥያቄያቸው ገብቶ ካምቦሎጁ ገብቶ ይመልሳል በቀላሉ ይመልሳል። አሎ ሰላምታ በኢትዮጵያ ቡና ማነው ከኛ ሌላ 12 ለባሹ ስሙ ኢትዮጵያ ቡና ያለና ውብ ዜማ መገኛ ቡና ፍቅር አለ ሚስማተራ የመጣን ለጭፈራ ኮፊ ካታንጋኔ መለያችን ጭፈራ ነው መለያችን ቃዋ አዲስ አበባ ቡና ማለት በቡንዬ ትደምቃለች ገና ሸበል በቡንዬ ታሸበርቃለች ገና እንገዛለን ዓለምን በሙሉ ቡና እናደርጋለን። ቡና አርማችን ቡና ነታችን ቡና ፍቅራችን ቡና ቡና የተላበሰ ቡና። በመጀመሪያ ደረጃ ስምሽን ንገሪኝ። በቃሉ ይባላል። የት ሰፈር ነሽ? ገርጂ መብራት ኃይል። ዛሬ ኢትዮጵያ ቡና ኢትዮ ኤሌክትሪክ ከኢትዮጵያ ቡና ጋር ጨዋታ አለው። ማን ያሸንፋል? ያው እንግዲህ ማሊያውን ለብሼ እስከመጣሁ ድረስ ለማንም አልደግፍም። ቡና እንደሚያሸንፍ እርግጠኛ ነኝ። 2-0 ቡና ያሸንፋል ብዬ አስባለሁ። ስለዚህ ልክ ሲገባ እንዴት ነው በጣም የምትወጂውን መዝሙር እየዘመርሽ ብታስደስሽ ደስታሽን እኔ የምዘምርለት እንትን የቡና ማሊያ የሚለው እንትን በጣም ነው ደስ የሚለው። እሺ በዜማ የቡናን ማሊያ
ለብሼ ስወጣ ከቤት ይጀምራል ጥያቄና ቁጣ እንዴት ይላል ይጠይቀኛል ሰው ካምቡሉ ጁገቱ አይቱ ይመልሰው ቡና መደገፌ እየገረማቸው ጥቅምና ጉዳቱ ምንም ሳይገባቸው ጥያቄያቸው በዛ እንዴት ላስረዳቸው እንዴት ላስረዳቸው በዛ በመጀመሪያ ደረጃ እስኪ ስምሽን ንገሪኝ። ስሜ አላዛር ይባላል። አላዛር ቡና። አላዛር ኪ ሰፈር ነው? የሰፈር ነሽ? የአብነት ልጆች ነን እኛ። አዎ ከዛ የአብነት እንዴት ብዙ ደጋፊ ያለው? በጣም አዎ ከሚባለው በላይ ማለት ነው። አዎ በጣም ዛሬ እንዴት ነው ከኤሌክትሪክ ጋር ጨዋታ አላችሁ? ማን ያሸንፋል? ያው የታወቀ ነው እሱማ የታወቀ ነው። ምንድነው በዚህ ሰዓት እኛ ምንም ተሸነፈም አልተሸነፈም ቡናችን ምንድነው ዋናው አላማችን ምንድነው ቡና መደገፍ ቡናን ለትልቅ ነገር ማየት ብቻ ነው የምንፈልገው። እሱ ነገር ስላለ ወጥረን እኛም እንደግፋለን። ቡንዬም ተጫዋቾቹም ወጥረው ይጮቱልን። እኛም ድል ነው የምንፈልገው። ድል ለኢትዮጵያ ቡና። ስለስንት ያሸንፋል ትያለሽ? የታወቀ ነው 3-0 እናሸንፋለን። 3-0 አንደኛ እያገቡ ቢጠብቁን ደስ ይለናል። ምንድነው ጎል እያገቡ ከመግባታቸው በፊት ሁለቱን አግብተው ቢጠብቁን 5 እናገባለን። በጣም አመሰግናለሁ። ኢትዮጵያ ቡና እሺ በመጀመሪያ ደረጃ እስኪ ስም ንገረኝ። እሺ ስሜ እስማኤል ይባላል። እሺ እስማኤል የሰፈር ነው ሰፈር? እኔ ሀብተ ጊዮርጊስ። የማን ደጋፊ? እኔ የኢትዮጵያ ቡና። የኢትዮጵያ ቡና። ኦኬ እሺ ስለስንት ያሸንፋል ብለህ ታስባለህ? ጨዋታው ትንሽ ከበድ ይላል ግን 3-1 የሚያልቅ ይመስላል። 3-1 ማን ያሸንፋል? የኢትዮጵያ ቡና። እስኪ ፍቅርን ግለጽላቸው። መልካም እድል ሳዜም ነው ያደኩት። ያው ትወደዋለህ እያለ ነው። አይ ትንሽ ድምጼ ጉንፋን እንጂ ቅላጼ የምትወደው መዝሙር ግጥም ሳዜም ነው ያደኩት። በጣም እሱን ነው የምትወደው። አመሰግናለሁ።